እዚህ አዳራሽ ውስጥ የሚታየው ደስታና በፊታችሁ ላይ የሚበራው ተስፋ የእናንተ የዓመታት ድካምና የጽናት ውጤት ብቻ አይደለም። አዲሱ የትምህርት ሪፎርማችን ከተጀመረ በኋላ ያስመረቅናችሁ የመጀመሪያው ተመራቂዎች እንደመሆናችሁ ይህ ቀን በኢትዮጵያ የትምህርት ታሪክ ውስጥ አዲስ ምዕራፍ የተበሰረበት ታላቅ ዕለት ጭምር ነው። ለዚህም ነው ከናንተ በተጨማሪ ይህ ቀን እውን እንዲሆን የበኩላችሁን አስተዋጽኦ ላደረጉ ሁሉ ድካማችሁ ፍሬ አፍርቷልና እንኳን ደስ ያላችሁ። ተመራቂዎችም ለሀገራችሁና ለሕዝባችሁ እድገት የበኩላችሁን የምታበረክቱበት በቂ ዕውቀትን እንደታጠቃችሁ ባለሙሉ ተስፋ ነኝ። ውድ ተመራቂ ተማሪዎች፣ በዓለም ታሪክ ዝቅተኛ ከሚባል የኢኮኖሚ ደረጃ እና የድህነት አረንቋ ወጥተው በአጭር ጊዜ ውስጥ የላቀ የእድገት ደረጃ መውጣት የቻሉ አገራትን ተሞክሮ እና የሪፎርም ጉዞ በሚገባ መረዳትና ትምህርት በዚህ ረገድ ያለውን አበርክቶ መገንዘብ ለሀገር ግንባታ እጅግ አስፈላጊ ነው። ለዚህ በኢትዮጵያ አሁን ያደረግን ካለነው የትምህርት